ራፋን ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። እንዴት ናችሁ? እግዚአብሔር ይመስገን። ትናንትና ይሄ ልጅ ከሙሐመድ ጋር ሲወያይ ያነሳቸውን ጥቅሶች እስቲ አብረን እናያቸው። አንደኛ ቆሮንቶስ 1:25 በነገራችን ላይ ክርስቶስን እየተቃወሙ እግዚአብሔርን የማዳን ስራ እየተቃወሙ ይሄን ጥቅስ መጥቀስ በጣም ሼም ነው። ለማንኛውም እሱ 25ን ያነሳው እኛ ከ22 አንስተን እናንብብ። መቼም አይሁድ ምልክትን ይለምናሉ። አይሁድ ምን ይለምናሉ? ምልክትን ይለምናሉ። እንግዲህ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል 12 ላይ ጋኔን ያደረባቸውን እውራንን፣ ዲዳን ሲፈውስ እንዴት ብለው ያግሮመርሙ ነበር። መልሰው ደግሞ ምልክት እንድታሳየን እንወዳለን ብለው ይጠይቁት ነበር። አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ መሰናከያ፣ ለአሕዛብም ሞኝነት ነው። ለአሕዛብ ምንድነው? ይሄ ሞኝነት ነው። ለተጠሩ ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ ማን ነው? ክርስቶስ ነው። ምሳሌ 3:19 ላይ እግዚአብሔር በጥበብ ምድርን መሰረተ። እንዲሁም ኤርሚያስ 10:12 ላይ ምድርን በኃይሉ የፈጠረ ዓለሙንም በጥበቡ የመሰረተ እግዚአብሔር ኃይልና እግዚአብሔር ጥበብ ማን ነው? ክርስቶስ ነው። ስለዚህ 25 ላይ ቅዱስ ጳውሎስ እየተናገረ ያለው በአይሁዳዊና በግሪክ ሰው አስተሳሰብ ነው። እግዚአብሔር ሰውን ያዳነበትን ይሄንን ትልቅ ሚስጥር እንደ ሞኝነትና እንደ ድካም ስለቆጠሩት ማለት ነው። ተዘባበቱበትም ብሎ ይለናል እኮ ይሄንን የእግዚአብሔር የማዳን ስራ ልክ እንደናንተ እንደ ሞኝነት እንደ ድካም ነው የቆጠሩት። ክርስቶስ ኢየሱስ እኮ ገና ቃል ሲያወጣ ወደ ምድር ይወርቁ ነበር። ዮሐንስ ወንጌል 18:4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። እኔ ነኝ አላቸው። ኢየሱስም እኔ ነኝ ሲላቸው በምድር ወደቁ። ገና ቃል ሲያወጣ ወደ ምድር ይወርቁ ነበረ። ግን የእግዚአብሔርን የማዳን ስራ ይሄንን እንደ ሞኝነት ቆጠሩት፣ እንደ ድካም ቆጠሩት። ልክ እንደናንተ እኮ ማለት ነው። እንዴት እያላችሁ ትሎ የለ ይሄ ጥበብ ስለተሰወረባቸው ማለት ነው። ማቴዎስ ወንጌል 11 ላይ የሚናገራል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ። ይሄ ጥበብ ተሰውሮባቸዋል። ስለዚህ እግዚአብሔርን የማዳን ስራ እንደ ሞኝነት እንደ ድካም ቆጠሩት። ልክ እንደናንተ። ለዛ ነው ቅዱስ ጳውሎስ እየተናገረ ያለው በአይሁዳዊና በግሪክ ሰው አስተሳሰብ ነው እየተናገረ ያለው ማለት እነሱ ያንን ነው የሚያስቡት። ግንስ እሱ ማን ነው? የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው። ያ ሁሉን የመሰረተው ክርስቶስ ነው እያለ እየነገረን ነው አለው። እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ እንደምን እረኛ እግዚአብሔር ምንድነው ይለናል? እንደ እረኛ ማለት ነው። እንደ እረኛ ልክ ነህ። እግዚአብሔር እረኛችን ነው። እግዚአብሔር ጠባቂያችን ነው። እግዚአብሔር አባታችን ነው። መዝሙረኛው ዳዊትም እንደተናገረው መዝሙር 23:1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብሎ ይላል። ጌታ ኢየሱስ ምን አለ? ዮሐንስ ወንጌል 10:11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። እግዚአብሔር ምንድነው ነው ያልከው? እረኛ ነው። ጌታ ኢየሱስ ምንድነው? እረኛችን፣ ጠባቂያችን ነው። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃቸዋለሁ። የራሴን በጎች ያውቁኛል፣ ነፍሴን ስለ በጎቼ አኖራለሁ ይላልና፣ አዎ እግዚአብሔር ጠባቂያችን ነው። አዎ እግዚአብሔር እረኛ ነው። ቀጠለ ምን ይላል? ለምሳሌ አፍ አለው እግዚአብሔር። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ እስትንፋስ አለ። ምን አለው? እግዚአብሔር አፍ አለው። እውነት ነው። እግዚአብሔር አምላካችን ተናጋሪ አምላክ ነው። እንደ አላህ ግዑዝ አይደለም፣ ድፍን አይደለም፣ ማስወጣ ማስገባ አልሰመድ አይደለም። አምላካችን ተናጋሪ አምላክ ነው። መዝሙር 33:6 ላይ የሚናገረው የእግዚአብሔር ቃል ፈጣሪ ነው፣ የእግዚአብሔር መንፈስ ፈጣሪ ነው እያለህ ነው። በእግዚአብሔር ቃል ሰማዩ ጸኑ፣ ሰራዊት ሁሉ በአፉ እስትንፋስ፣ እግዚአብሔር መንፈስ ሕይወት ሰጪ ነው እያለህ ነው። ኢዮብ 33:4 ላይ የሚናገራል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ። የአምላክ እስትንፋስ መንፈስ ቅዱስ ሕይወት ሰጪ ነው ያለህ ነው። ዕብራውያን 11 ላይም ዓለሞች በእግዚአብሔር ቃል እንደተዘጋጁ ይላል። ስለዚህ 33 ላይ የእግዚአብሔር ቃል ፈጣሪ ነው፣ የእግዚአብሔር መንፈስ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው እያለህ ነው። ላይ እግዚአብሔርን ይከተላሉ፣ እሱም እንደ አንበሳ ያገሳል፣ እንስራው ሁሉ አረፈ። ለምን? ስለሚጠፋ። ስለዚህ ከእግዚአብሔር ጋር ታግሎ ያሸነፈ ያዕቆብ
ለማንኛውም ይሄን ቪዲዮ ቀርታ የለቀቀችው ሙስሊም ልጅ ናትና ምን ያህል እንደተናደደች ከጀርባ በኩል ስታወራ ይሰማል። እንዲሁም ምን ብላ ለጥፋለች? በህይወቴ እንደዚህ አይነት የወረደ ውይይት አላየውም ብላ የመጨረሻ አፍራባለች። ምክንያቱም የምታነሳቸው ጥቅሶች በጣም የሚያስገርሙ ናቸው፣ ምሳሌያዊ ንግግር ናቸው። ለምሳሌ ምጥ እንደያዛ ሴት እንደ አንበሳ ምናምን የሚለው ምሳሌያዊ ንግግር ነው። እንዲሁም ደግሞ እግዚአብሔር አረፈ ብሎ ሲል ኦልሬዲ ፍጥረትን ፈጥሮ ጨረሰ ለማለት ነው እንጂ አንተ እንደተረጎምከው አይደለም። እንዲሁም ደግሞ ስለ ያዕቆብ ያነሳው ለምሳሌ 11 ላይ እኮ እግዚአብሔርን እየለመነው ነበረ ከወንድሙ ኤሳው እንዲያድነው ማለት ነው። እንዲሁም ደግሞ ኤሳው ሊታረቅ ስጦታ ይዞለት እየሄደ ነበረ። ትህትናውን ነው የሚያመለክተው። እግዚአብሔርን ካልባረከኝ አልለቅህም። ዋው! በጣም እኮ የሚገርም ትህትና እኮ ነው። እግዚአብሔርን ባረከው፣ አዳነው፣ ከወንድሙ አስጣለው። ለማንኛውም ሙሉን አንብበው። በጠቅላላ ያነሳቸው ጥቅሶች የሚያስገርሙ ናቸው። አቅምክ ተፈትሿል።